ኢትዮ ቴሌኮም ዳታ አንሊሚትድ ገዝታችሁ አልሰራ እያለ ካስቸገራችሁ ወይም ደግሞ ናይት አንሊሚትድ ወራዊ አንሊሚትድ ገዝታችሁ ዳታ ስትከፍቱ አንዳንድ ሰዓት ላይ አልሰራ እያለ እየተቆራረጠባችሁ ከተቸገራችሁ ዛሬ ለዚህ ችግራችሁ አሪፍ መፍትሄ ይዤላችሁ መጥቻለሁ እና ይህንን አብዛኞቻችሁ አታውቁትም እና ግን በጣም ሲምፕልና ቀላል የሆነ መፍትሄ ነው። እናንተ አፕሊኬሽን ማውረድ አይጠበቅባችሁም። ሴቲንግ ውስጥ ገብታችሁ ብቻ አንድ ነገር በማስተካከል ይህንን ችግር መቅረፍ ትችላላችሁ እና ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሳብስክራይብ በማድረግ ብትተባበሩኝ ደስ ይለኛል። አሁን ሳብስክራይብ ባታደርጉ እንኳን ሌላ ጊዜ ተገዳችሁ ሳብስክራይብ ልታደርጉ ስለምችሉ አሁን ሳብስክራይብ አድርጉት። እንደዚህ አይነት አዳዲስ ቪዲዮ ስለቅ እንዲደርሳችሁ ደግሞ የደወል ምልክቷን ተጫኑ ማለት ነው። አሁን ወደ መፍትሄው እንሂድ። ኢትዮ ቴሌኮም እንግዲህ እንደምናውቀው አንሊሚትድ 1 ሃወር አንሊሚትድ፣ ናይት አንሊሚትድ፣ ወራዊ አንሊሚትድ ስንገዛ እያስቸገረ ይገኛል። እናንተ በገዛችሁ ቁጥር አንዳንድ ሰዓት ላይ አልሰራ ይላል። 1 ሃወር አንሊሚትድ ገዝታችሁ ሰዓቱ ሙሉ ሳይሰራ ኤክስፓየርድ ሊሆንባችሁ ይችላል እና ይህን ችግር በቀላሉ መቅረፍ የምትችሉበትን ሴቲንግ አሁን ላሳችሁ። ወደ ስልካችሁ ሴቲንግ ውስጥ ትገባላችሁ። ስልካችሁ ኖቲፊኬሽን ወርታች ታደርጉ ከላይ በኩል ሴቲንግ ምልክት አለ፣ እሱን ትነካላችሁ ትገባላችሁ። ከዛም በመቀጠል እዚህ ጋር ሲም ኤንድ ኔትወርክ ሴቲንግስ የሚላለ እሱን ትነካላችሁ። ከሌለም ሰርች አድርጋችሁ ማግኘት ትችላላችሁ። እንደዚህ ያስገባችኋል ማለት ነው። እዚህ ጋር እኔ ሲም1 ወይም ደግሞ ሲም2 ዳታ ገዛው እንበል። ሲም1 ዳታ ገዛው። ማስተካከል ያለብን ነገር ምንድነው? እዚህ ጋር እንደዚህ ስትነኩ እንደዚህ አይነት ሴቲንግ ያመጣላችኋል ማለት ነው። እዚህ ጋር ሞባይል ዳታ፣ ሪሜይን አፕ ዳታ ዩዜጅስ ምናምን የሚሉ ብዙ ነገሮች ወርታች አለ እነሱ አሉ። ከናንተ ማድረግ የሚጠበቅባችሁ ምንድነው? ፕሪፈርድ ኔትወርክ ታይፕ የሚለውን በመንካት እዚህ ጋር እንደዚህ ያመጣላችኋል ማለት ነው። 2G 3G 4G አውቶ የሚላለ 2G 3G አውቶ የሚላለ 3G ኦንሊ እና 2G ኦንሊ የሚሉ ነገሮች አሉ። እናንተ እንግዲህ ዳታ አልሰራ እያለ ከተቸገራችሁ 4G ሆኖ ነው ማለት ነው። 4G ከሆነ እነዚህ አንሊሚትድ ዳታዎች አይሰሩም አብዛኛውን ጊዜ። ከናንተ የሚጠበቀው 3G and 2G አውቶ የሚለው ላይ ማድረግ ነው ማለት ነው። እዚህ ጋር እንደዚህ ካደረጋችሁ በኋላ እመኑኝ ነው የምላችሁ አሁን መሞከር ትችላላችሁ። ዳታው ፈጣን ይሆናል። ኢቭን እንኳን ኖርማል ዴይሊ ዳታ ብትገዙ የ5 ብር የ10 የ100 ብር ዳታዎችን ብትገዙ ይሰራላችኋል ማለት ነው እና በጣም ፈጣን ሆኖ ነው የሚሰራላችሁ። እዚህ ጋር ይሄኛው ነው ፕሮብሌሙ። 4G ከሆነ አብዛኛው ጊዜ አንሊሚትድ ዳታዎች አይሰሩም ማለት ነው። ይሄንን ሴቲንግ ካስተካከላችሁት አበቃ ችግራችሁን መፍትሄ ያበጃችሁለት ማለት ነው። እዚህ ጋር ኦኬ ካላችሁ በኋላ እዚህ ጋር 3G and 2G አውቶ ላይ ሆነ ማለት ነው። ዳታ ካበራችሁ በኋላ በጣም ፈጣን ሆኖ ይሰራላችኋል። በተለይ ደግሞ አንሊሚትድ ዳታዎችን ስትገዙ አልሰራ እያለ ሳስቸግራችሁ እንዲማድረግ ትችላላችሁ ማለት ነው እና ላይክ፣ ሼር፣ ሳብስክራይብ ማድረግ እንዳትረሱ። አመሰግናለሁ።